በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ሦስተኛ ሳምንት ምኵራብ። ኢየሩሳሌም ቅዱስ ከተማ የእግዚአብሔር በመካከላት ቆሟል። ነገር ግን ውስጡ ጸሎት አይሰማም። የሚሰማው የገንዘብ ድምፅ ነው። የሚታየው ንግድ ነው። ቅዱስ ቦታ ወደ ገበያ ተቀይሯል። ቤተ ቅዱስ ነው መቅደስህ። እነሆ ጌታችን ኢየሱስ ክርስቶስ ገባ። ዓይኖቹ በቅን ቅዱስ ቁጣ ተሞልተዋል። ልቡ በአባቱ ቤት ፍቅር ይቃጠላል። እርሱ ዝም አላለም። ገመድ አዘጋጀ፣ ጠረጴዛዎችን ገለበጠ፣ ሳንቲሞች ተበተኑ፣ ነጋዴዎችም ተሸሹ። ቤተ ገንዘብ ለዋጮች የሚሸጡበት በግና ርግቦች እንዲገለበጥ መደባቸው የቤቱ ጌታ አንተ ጎብኘው። የዐቢይ ጾም ሦስተኛ ሳምንት ምኵራብ። ቦአ ኢየሱስ ምኵራበ አይሁድ። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኵራብ መግባቱንና በምኵራብ የሚሸጡትና የሚለውጡ ነጋዴዎችን፣ ቀማኞችን በጅራፍ ገርፎ በማስወጣት ቤተ መቅደሱን ማስከበሩንና ማጽዳቱን፣ እምነታቸው ከምግባር ጋር እንዲሆን የቤተ መቅደሱ ፍቅር ቅናት እንዲያድርባቸው ማስተማሩን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ቅናት በላኝ እንደ እሳት፣ ክፋት ጥላቻ ሲበረቱባት፣ የአሕዛብ ዛቻ የአሕዛብ ፈረስ አስተናገደች የክብር መቅደስ። ምኵራብ ማለት ለአምልኮትና ለትምህርት ለህብረተሰቡ አገልግሎት የሚሰጥ የአይሁድ ቤተ ጸሎት ነው። ጌታ በመዋዕለ ስብከቱ በእስራኤል ሀገር ብዙ ምኵራቦች ስለነበሩ እየገባ ወንጌልን አስተምሮባቸዋል። በዚህም ቦአ ኢየሱስ ምኵራበ አይሁድ እንዲል ቅዱስ ያሬድ ኢየሱስ ወደ አይሁድ ምኵራብ ገብቶ የሃይማኖትን ቃል አስተማረ ከሚለው የቅዱስ ያሬድ ዜማ ስያሜውን አግኝቷል። በምኵራብ ጸሎትና ትምህርት ይፈጸምበታል። መስዋዕት ግን አይከናወንም። መስዋዕት ግን በታላቁ ቤተ መቅደስ በኢየሩሳሌም ብቻ ይፈጸም ነበር። በዚህ ሳምንት የሚነገረው ታሪክ ጌታ ቤተ መቅደሱን የገበያ ማዕከል አድርገው ሸቀጥ ዘርግተው በጉን፣ ላሙን፣ እርግቡን እየሸጡ አገኛቸው። በዚህ ተቆጥቶ በጉን፣ ላሙን፣ እርግቡን ከምኵራብ አውጥቶ ሸቀጣቸውንና መደርደሪያቸውን እንዲሁም ወርቅና ብራቸውን በነፋስ በተነባቸው ይላል። በልጧል ከትላ። በዚህ ሁኔታ ከቤተ መቅደስ አስወጥቶ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የሽፍቶችና የወንበዶች ዋሻ አደረጋችኋት በማለት ወቅሷቸዋል።
ቤተ ቅዱስ ነው መቅደስህ። መልእክቱ ዛሬም ለኛ ነው። ቤቴ የጸሎት ቤት ናት እርሱ እንዳለ። ወንድሞቼ ይህ ታሪክ ለኛ ብቻ አይደለም፣ ለዛሬው ልባችን ነው። ልብ ምን ሆኗል? የጸሎት ቤት ነው ወይስ በዓታት የተሞላ ገበያ? አብይ ጾም ምግብ መቆም ብቻ አይደለም፣ አብይ ጾም የልብ ማጽዳት ነው። ክርስቶስ ዛሬም ወደ ልብ መግባት ይፈልጋል። ያልተገባውን ነገር ሊያወጣ፣ ሊያነጻ፣ ሊቀድስ ራሳችንን እንመርምር። ጌታ ስመጣ በልባችን ምን ያገኛል? ጸሎት ወይስ ግልጽ ያልሆነ ዓለማዊ ጫጫታ? ጌታዬ ወደ ልቤ ግባ፣ ያልተገባውን አውጣ፣ የቤቴን የጸሎት ቤት አድርግ። አሜን።